በወንጀል ጉዳይ እንደ ጃኒ ይቅርታ መጠየቅ ለምን ይጠቅማል? እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ጃኒ ይቅርታ ጠይቃለች፣ ከዛ ከእስር ተፈታለች ተብለዋል። ብዙ ሰዎች ይቅርታ መጠየቅ አልነበረባትም የሚል ሀሳብ ያመጣሉ። ነገር ግን ምንድነው እንግዲህ ስድብ ነው የተሳደበችው። የአንድ አካባቢ ሰው ክብር የሚነካ ስድብ ነው የተናገረችው እና በወንጀል ህግ አንቀጽ 615 መሰረት ይህ የሚያስቀጣ ነው። ነገር ግን በወንጀል ህግ 179/844 መሰረት አንድ ሰው ከተሳደበ በኋላ ስድቡን በመጸጸት ያንን ነገር የተናገርኩት ተሳስቼ ነው ወይ ደግሞ እንደዚህ ሆኜ ብሎ የተሳደበውን ሰው ይቅርታ ከጠየቀ ከተጸጸተ ለፍርድ ቤት በጽሁፍ ወይ ደግሞ በቃል ካቀረበ ፍርድ ቤቱ ብዙ አይነት የቅጣት ማቅለያዎችን ያደርግለታል ማለት ነው። ጃኒ አሁን ይቅርታ በመጠየቋ የተጠቀመችው ሁለት ነገር ነው። አንደኛ እነኛ ሰዎች ያው እንዳይቀየሟት አድርጋለች፣ ቂም እንዳይዙባት፣ ቅሬታ እንዳያድርባቸው አድርጋለች። አንደኛ ጥቅሙ ይሄ ነው። ሁለተኛ ደግሞ ጥቅሙ ምንድነው? እንግዲህ ፍርድ ቤት የእስር ወይ ደግሞ የመቀጮ ቅጣት ወይ ደግሞ በማስጠንቀቂያ በነፃ እንዲለቃት ነው የሚያደርገው። ይሄ መጸጸት እና ይቅርታ መጠየቅ ማለት ነው። ስለዚህ አሁን ጃኒ እንግዲህ በምን አይነት ሁኔታ እንደተለቀቀች በእርግጥ ግልጽ አይደለም። ነገር ግን እንግዲህ ከህግ አንጻር ፍርድ ቤቱ በገንዘብ መቀጮ ወይ ደግሞ በነፃ በይቅርታ በማስጠንቀቂያ እንደተለቀቃት ነው የሚገመተው ማለት ነው። ዞሮ ዞሮ ግን ይቅርታ መጠየቅ በወንጀል ጉዳይ መጸጸት ትልቅ የሆነ የቅጣት ማቅለያ ጥቅም አለው ማለት ነው። ቅጣትን በጣም ያቀላል በፍርድ ቤት በህጉ ደረጃም ማለት ነው። ምክንያቱም አንድ ሰው የሚታሰረው ወይ የሚቀጣው ከዛ ጥፋት እንዲጸጸት ነው። ከማስተማርም ባለፈ ለሌላው ማስተማሪያ ከመሆኑም በትልቁ ምንድነው ሰው ያንን ድርጊት የሰራሁት የፈጸምኩት በጣም በቃ ተሳስቻለሁ፣ ቆጭቶኛል የሚል ስሜት እንዲሰማው ነው እና በወንጀል መጸጸትና ይቅርታ መጠየቅ በጣም ትልቅ ዋጋ አለው ማለት ነው እና ጃኒ ከህጉ አንጻር በጣም ጥሩ ነገር ያደረገችው ይቅርታ መጠየቋ ይሄን ይመስላል። አመሰግናለሁ። ደህና ዋሉ።